ሰላም ውድ ቤተሰቦቻችን፣ በዛሬው ታሪካችን የጋካልን ቤተሰብ ልብ የሚነካ ታሪክ በዝርዝርና በቆንጆ አተራረክ ይዘንላችሁ ቀርበናል። እስከ ታሪኩ መጨረሻ አብራችሁ እንድትቆዩ እንጋብዛችኋለን። የተስፋ ጉዞና የህልም ጅማሮ። ሁላችንም ህልም አለን። ዛሬን የማሸነፍ ነገን የተሻለ የማድረግ። ታሪካችን የሚጀምረው በ1970ዎቹ መጨረሻ ላይ ነው። ካርኔል ሲንግ ጋካል በህንድ ፑንጃብ ውስጥ የሚኖር በግብርና የሚተዳደር ታታሪ ሰው ነበር። ምንም እንኳን በህንድ ውስጥ የተመቻቸ ኑሮ ቢኖረውም በትምህርት አለመግፋቱ ሁልጊዜ በቁጭት ያሳዝነው ነበር። ለልጆቹ በተለይም ለሴት ልጆቹ የተሻለ እድል፣ የላቀ ትምህርትና ብሩህ የወደፊት ጊዜ እንዲኖራቸው ይመኝ ነበር። በ1977 ካናዳ በሯን ለደቡብ እስያ ስደተኞች ስትከፍት ካርኔል ይህንን እንደ ታላቅ እድል ተመለከተው። ለራሱም ለቤተሰቡም የተሻለ የህይወት ደረጃ ላይ መድረስ እንደሚችሉ በማሰብ ማመልከቻውን አሟልቶ በጉጉት ጠበቀ። ከጥቂት ወራት በኋላ የካርላሳ በሽታን አግኝቶ የኢሚግሬሽን ፍቃድ ደረሰው። ሆኖም ገንዘብ አጥሮት መግዛት የቻለው አንድ የአውሮፕላን ቲኬት ብቻ ነበር። ቤተሰቡን ህንድ ትቶ እኔ ቀድሜ ሄጄ መሰረት ልጣል፣ ከዚያም እናንተን አስመጣለሁ ብሎ ወደ ካናዳ ብሪቲሽ ኮሎምቢያ በረረ። ታዲያ እዚህ ጋር ነው የካርል የባዕድ ሀገር ጉዞ የጀመረው። ኑሮን ለማሻሻል ልጆችንና የትዳር አጋርን ለማኖር የተከፈለው የህይወት መስዋዕት። ካናዳ ሲደርስ ነገር ሁሉ አዲስ ሆነበት። ቅዝቃዜው፣ ቋንቋውና ባህሉ ፈታኝ ነበሩ። በቨርኖን አቅራቢያ በሚገኝ የእርሻ ቦታ ላይ አፕል ለቀማ ስራ ጀመረ። ብቻውን በሚኖርበት ጠባብ ክፍል ውስጥ ማታ ማታ ናፍቆት ያንቀው ነበር። ሆኖም ለልጆቹ የገባውን ቃል ኪዳን እያሰበ ተጽናና። ከ2 ዓመት በኋላ በፋብሪካ ውስጥ ስራ አገኘ። ቀን በፋብሪካ ማታ ደግሞ በብሉቤሪ እርሻ እየሰራ ጥቂት ሳንቲሞችን አጠራቀመ። በመጨረሻም ባለ 3 ፎቅ ቤት ገዝቶ በ1979 ባለቤቱ ዳራን ኮርነን እና 3 ሴት ልጆችን ጃዝቢር፣ ራጆር እና ባሊንደርን ወደ ካናዳ አስመጣ። በኋላም ሌሎች 3 ልጆች 2 ሴትና 1 ወንድ በካናዳ ተጨመሩ። ካርኔል እድል ቀንቶታል። ከ2 ዓመት በፊት የገባውን ቃል የልቡንም ፍቃድ አሳክቶ ለቤተሰቡ ቃሉን አክባሪ ባልና አባት ሆኗል። ምን ይሄ ብቻ! 3 ልጆቹንም በመጨመር ቆንጆ ህይወት መምራት ቀጠሉ። የካርኔል የድካም ፍሬ በስኬት ማማ መታየቱን ቀጠለ። ህልሙ እውን መሆን ጀመረ። ልጆቹ በትምህርታቸው አበሩ። ጃዝቢር የማህበራዊ ጉዳይ ሰራተኛ ሆና የተጎዱ ሴቶችን መርዳት ጀመረች። ራጆር በጥርስ ህክምና ዘርፍ ተሰማራች። ባሊንደር ፋርማሲስት ወይም መድኃኒት ሽያጭ ባለሙያ ሆነች። ሃሪንደር ጎበዝ የኬሚካል ኢንጂነሪንግ ተማሪ ነበረች። ካልቪንደርም የዩኒቨርሲቲ ተማሪና የመጨረሻ ወንድ ልጃቸው የ9ኛ ክፍል ተማሪ ነው። ቤተሰቡ በካናዳ የፑንጃብ ማህበረሰብ ተከባሪና አርአያ የሚባል ሆነ። ካርኔል በድካሙ ኮራ። ልጆቹም ክብሩ ላይ ክብር መሩለት። በዚህ ወቅት ግን ያልተጠበቀ ቅጽበታዊ ክስተት ተፈጠረ። ታሪኩን ከወደዳችሁት ሰብስክራይብ ምልክቷን በመጫን አብራችሁን ቆዩ። የጨለማው ጥላና የማርክ መምጣት። እንደ አውሮፓውያን አቆጣጠር በ1994 ሁለተኛዋ ልጅ ራጆር እንድታገባ ከማርክ ወይም ስኪንደር ቻህል ጋር ተዋወቁ። ማርክ የተማረ የሂሳብ ባለሙያና መልከ መልካም ስለነበረ ቤተሰቦቹ በጋብቻው ተስማሙ። ሆኖም ከኋላው የተደበቀ ጭራቅ ማንነት እንዳለ ማንም አላወቀውም ነበር። በሰርጋቸው ምሽት ማርክ ሰክሮ ራጆርን በጥፊ መታት። ይህ የጥፋት ምልክት ነበር። በቀጣዮቹ ወራት ማርክ ራጆርን በቤት ውስጥ እያሰረ ስልክ እንዳትመልስ ይከለክላትና በጭካኔ ይደበድባት ጀመር። ይህንን ለማንም ብትናገር ይገድልሻለሁ እያለ ያስፈራራት ነበር። ራጆር የቤተሰቧ ስም ላለመጥፋት ስትል መከራዋን ለብቻዋ ዋጠችው። በመጨረሻም ግፉ ሲበዛባትና መቋቋም ሲያቅታት ራጆር ሻንጣዋን አሽጋ ወደ እህቷ ጃዝቢር ቤት ሸሸች። ቤተሰቦቿ እውነቱን ሲሰሙ በሐዘን ተሰበሩ። ትማር ከፍ ትበል ብሎ ዋጋ የተከፈለላት ልጅ የተሻለ መስሏቸው በወሰኑት ውሳኔ መፈተና ልባቸውን ቢሰብረውም አይዞሽ ልጄ ከአንቺ ጋር ነን በማለት ሙሉ ድጋፋቸውን ሰጧት። የፍቺ ሂደት ተጀመረ። ማርክ ግን ይህን አልተቀበለውም። እኔን ጥላኝ መሄድ አትችልም በሚል እብሪት ተሞላ። ህጋዊ የጦር መሳሪያ ፍቃድ ስለነበረው ሽጉጦችን ገዝቶ በየቀኑ ኢላማ መተኮስ ልምምድ ጀመረ። ለራጆር እና ለቤተሰቦቿም የሞት ዛቻን መላኩን ቀጠለ። ፖሊስ ጋር ብትሄድም በቂ ማስረጃ የለም በሚል ማርክ በነጻ ተለቀቀ። ሰኔ 1996
ሌላዋ ሴት ልጅ ባሊንደር ልታገባ ዝግጅት ላይ ነበረች። ሚያዝያ 5 1996 የሜንዲ ወይም ሂና በዓል በቤታቸው ውስጥ እየተከበረ ነበር። ቤቱ በሳቅ በሙዚቃና በደስታ ተሞልቷል። ረፋድ 4 ሰዓት ተኩል አካባቢ ካርኔል በደጅ ሆኖ መኪናውን እያጠበ ነበር። አንድ አረንጓዴ ቫን መኪና ቤቱ አጠገቡ ቆመ። ማርክ ወረደ። ያለምንም ርኅራኄ ካርኔልን ተኩሶ ጣለው። ከዚያም ወደ ቤት ዘልቆ በመግባት እሳት አዘነበ። ጃዝቪር ከልጆቿ ጋር ካርቱን እያየች በነበረበት ሳሎን ውስጥ ተኩሶ ገደላት። እናታቸውን ዳራን በበር ላይ ተኩሰባት። ራጆር፣ ባሊንደርና ሌሎችም ወንድም እህቶቿን አንድ በአንድ አደነባበራቸው። በ3 ደቂቃ ውስጥ ካርኔል ለ20 ዓመታት የለፋለትን ቤተሰብ ማርክ አፈራረሰው። ጃዝቪር ላይ ተኩሶ ሲገድላት 3ቱ ትንንሽ ልጆቿ ሳይገደሉ ተርፈው ነበር። ፖሊስ ሲደርስ ልጆቿ በደም ርሰው የእናታቸው አስክሬን ላይ ተጠምጥመው ያለቅሱ ነበር። የጃዝቪር ባለቤት ሊሞት እያጣጣረ ገዳዩ ማርክ እንደሆነ ለፖሊሶች ነገራቸው። ማርክ በዚህ አላበቃም። ከግድያ በኋላ ወደ ተከራየው ሆቴል ተመልሶ ለቤተሰቦቼ አዝናለው የሚል አጭር ደብዳቤ ጻፈና ራሱን አጠፋ። በማግስቱ ሊካሄድ የነበረው የደስታ ሰርግ ወደ 9 ሰዎች የቅብር ስነስርዓት ተቀየረ። መላው የካናዳ ሕዝብ በሐዘን ተናወጠ። የጋካል ቤተሰብ ታሪክ ዛሬም ድረስ የቤት ውስጥ ጥቃት አስከፊነትን የሚያሳይ ትልቅ ጠባሳ ሆኖ ይነገራል። ውድ አድማጮቻችን ታሪኩን ከወደዳችሁት እንድንቀጥል አበረታቱን። ሀሳብ አስተያየት እንዲተረክ የምትፈልጉትን ታሪክ አጋሩን። እስከዛው ቸር ይቆዩ።